ሰላም ጤና ይስጥልኝ። በዚህ አጭር ቪዲዮ እንዴት አድርገን የራዲዮ ሪሶርስ ኦፕቲማይዜሽን ፕሮፖዛል ዶክመንቶችን ሼርፖይንት ዶክመንት ማኔጅመንት ሲስተምን በመጠቀም እንዴት ማኔጅ ማድረግ እንዳለብን ስቴፕ ባይ ስቴፕ ኢንስትራክሽን እናያለን ማለት ነው። ያው ፕሮሰሱን የምንጀምረው ፕሮፖዛል ሬዝ ለማድረግ እዚህ ፕሮፖዛል ትራኪንግ ፎልደር ውስጥ እንሄዳለን ማለት ነው። ይህን የምናገኘው የራን ኦፕቲማይዜሽን ስትሪት ቲም ፕሮፖዛል ኤንድ ሶሉሽን ቻናል ውስጥ ሄደን የሼርፖይንት ፎልደሩን ፋይል የሚለውን ከነካን በኋላ የፕሮፖዛል ትራኪንግ የሚለው ፎልደር ውስጥ እናገኛለን ማለት ነው። ስለዚህ የፕሮፖዛላችን ፐርማነንትሊ ሪዛይድ የሚያደርገው ወይም የሚቀመጠው በዚህ በፕሮፖዛል ትራኪንግ ሼርፖይንት ፎልደር ውስጥ ነው ማለት ነው። ሶ እንዴት አድርገን ነው ፕሮፖዛል ሬዝ የምናደርገው? ያው እዚህ ጋር ኒው ብለን እንሄድና የተለያዩ ፕሮፖዛል ቴምፕሌቶች አሉ። ፕሮፖዛል የምናዘጋጅባቸው የኤክሴል ወርክ ቡክ ቴምፕሌቶች ናቸው። ለዚህ ኤግዛምፕል ምናልባት የኤልቲ ላይሰንስ ሽፍቲንግ ፕሮፖዛልን እንደ ኤግዛምፕል መውሰድ እንችላለን ማለት ነው። እሱን ክሊክ ስናደርግ ኒው ብለን ፕሮፖዛል ቴምፕሌቱን ክሊክ ስናደርግ በዚህ በብራውዘር የወርክ ቡክ ቴምፕሌቱን ይከፍትልናል ማለት ነው። ያው ከከፈተ በኋላ እዚህ ጋር እንደምትመለከቱት ይሄ ቴምፕሌት ነው። የኤልቲ ላይሰንስ ሽፍቲንግ ፕሮፖዛል ሽፍቲንግ ኤንድ ኤክስፓንሽን ፕሮፖዛል ነው። ፕሮፖዛሉ ያው የፕሮፖዛል ሪፈረንስ ነምበር ይኖረዋል። ላይሰንስ አድ ነው፣ ዲዳክት ነው የምናደርገው። ከየትኛው ሳይት ላይ እንጨምራለን፣ የትኛው ሳይት ላይ እንቀንሳለን፣ የላይሰንስ ታይፕ ውስጥ ምንድን ነው፣ አሎኬሽኑ እንዴት ነው፣ ማክሲመም ዩቲላይዜሽኑ፣ እንዲሁም ደግሞ ዩዜጁ ስንት ነበረ፣ እንዲሁም ደግሞ ፋይናሊ ኮንፊገር እንዲደረግልን የምንፈልገው የላይሰንስ አማውንት ስንት ነው የሚለውን ፕሮፐርሊ መሙላት ይኖርብናል ማለት ነው ፕሮፖዛሉን ስናዘጋጅ። ሶ እዚህ ጋር የፕሮፖዛል ሪፈረንስ ነምበር ስታንዳርድ አለ ወይም ዲፋይን ያደረግነው ፕሮቶኮል አለ። ፕሪፊክስ ራን 3 ወይም ራን ኦፕቲማይዜሽን 3 ፕሮፖዛል ታይፑን ስታፍ ኔሙን እና የቀንና የይር እናስገባለን ማለት ነው። እዚህ ጋር እንደ ኤግዛምፕል ያው የራሴን ማስገባት እችላለሁ። የፕሮፖዛል ታይፑ ያው እዚህ ጋር የኤልቲ ላይሰንስ ሽፍቲንግ ኤንድ ኤክስፓንሽን ፕሮፖዛል ነው ታይፑ። ሶ እዚህ ጋር መተን የፕሮፖዛል ስሙን በዛ መሰረት አፕዴት እናደርጋለን ማለት ነው። ያው ፕሮፖዛል የምትለዋ ላታስፈልገን ትችላለች። ቀጥሎ ያለው ያው የስታፍ ስም ነው። ስም ካስገባ በኋላ እዚህ ጋር ቀን 12/10/2025 ነው። ሶ በዛ መሰረት ይሄን ካስተካከልኩ በኋላ ያው ይሄ ፕሮፖዛል ስር መቀነስና መጨመር ነው ያለው ማለት ነው። ሶ ፕሮፖዛል ሪፈረንስ ነምበሩ ለመቀነሱም ለመጨመሩም ያው ተመሳሳይ ነው የሚሆነው። ሶ ይሄን ከጨረስኩ በኋላ የሚጨምረውና የሚቀንሰው ነው እዚህ ጋር ምናልባት ያዘጋጀሁት አለ የሚጨምርለት ሳይት እዚህ ጋር አለኝ። ሶ እዚህ ጋር አምጥቼ ኮፒ ፔስት ማለት እችላለሁ። ይሄ የሚጨመርለት ነው። ሳይት አይዲውን እዚህ ጋር አለ፣ ምን ያህል አማውንት ይጨመርለታል የሚለውም አለ። ሶ እዚህ ጋር የሚቀነስላቸው ደግሞ ሁለት ሳይቶች አዘጋጅቻለሁ። አጠቃላይ የሚቀነሰው አማውንት 400 ነው፣ የሚጨምረውም 400 ስለሆነ እዚህ ጋር የሚቀነስበትን ሁለት ሳይት ነው ያዘጋጀሁት። ከእያንዳንዱ 200 የሚቀነስ ይሆናል ማለት ነው። እዚህ ጋር ያው የፕሮፖዛል ስያሜው ተመሳሳይ ነው የሚሆነው። ኮፒ እለዋለሁ። በመቀጠል የማደርገው ምንድነው ያው ይሄን ሴቭ ዳስ ብዬ እንትን ማድረግ አለብኝ ማለት ነው። ይሄ ፕሮፖዛል ቴምፕሌቱ ነው፣ ይሄ ቡክ ብሎ ክሬት ያደረገልኝ። ስለዚህ ይሄን በፕሮፖዛል ሪፈረንስ ነምበሩ ሴቭ አድርጓለሁ ማለት ነው። ሶ ፕሮፖዛል ሪፈረንስ ነምበሩን እንደ ፋይል ኔም ሰጥቼዋለሁ ማለት ነው። ሶ ይሄ አውቶማቲካሊ እንደምታዩት የፋይል ኔሙን የፕሮፖዛል ሪፈረንስ ነምበሩን ወስዷል ማለት ነው። ይሄን ከሰራው በኋላ ያው እዚህ ጋር መጥቼ ስመለከት ያው በስሜ እዚህ ጋር ክሬት የተደረገ ፕሮፖዛል አለ ማለት ነው። ከዚህ በኋላ የሚደረገው ምንድነው ይሄኛውን ራሱን ኮፒ ሊንክ ብለን ለሌላ ሰው ወይም ደግሞ ለኢምፕሊሜንቴሽን ቲሙ በኢሜይል ሼር ማድረግ እንችላለን ማለት ነው። ይሄን በኢሜይል ሼር ስናደርግ ይሄ ኢሜይል የሚደርሰው ኢምፕሊሜንተር ኦንላይን ነው ይሄን ራሱን የሚከፍተው ማለት ነው። ከዛ በኋላ የሚፈልገውን ኢንፎርሜሽን ወስዶ ኢምፕሊሜንቴሽኑን ከሰራ በኋላ አውቶማቲካሊ እዚህ የከፈተውን ኦንላይን ስለሆነ አፕዴት ማድረግ ይችላል ማለት ነው። ስታተሱን እዚህ ጋር መጥቶ ስታተስ የሚል ፊልድ በመጨመር ስታተሱን ደን ብሎ ማስገባት ይችላል ማለት ነው። ሶ ከጨረሰ በኋላ ያው ኦንላይን ስለሆነ ምንም ራሱ አውቶማቲካሊ ሴቭ ያደርጋል። ሴቭድ ብሎ እዚህ ጋር ሳይቷል። ይሄን ከዛ ሲዘጋው እና የኢሜይል እንትኑን ሪስፖንድ ሲያደርግ እዚሁ አውቶማቲካሊ ያ ነገር አፕዴትድ ይሆናል ማለት ነው። ይሄን እንደገና በኤክሴል ብከፍተው ኢምፕሊመንተሩ እዛ ፊድባኩን ከሰጠ በኋላ ወይም ደግሞ አፕዴት ካደረገ በኋላ ኦንላይን እዚሁ አፕዴትድ የሆነው ፋይል አርካይቭ ይደረጋል ወይም ሲስተሙ ላይ ይኸው ደን ብሎ ይመጣል ማለት ነው። ስለዚህ ይህን ከጨረስን መዝጋት እንችላለን። ሶ በአጠቃላይ ያው የፕሮፖዛል እንትኑ ሬዝ የምናደርግበት ፕሮሰስ ይህን ይመስላል። ይህን ከሰራን በኋላ ደግሞ ያው ፕሮፖዛል ያዘጋጀነው ፕሮፖዛል ፕሮፐርሊ በዚህ በፕሮፖዛል ትራኪንግ አፕሊኬሽን ላይ ሪከርድ መደረጉን ኢንሹር ማድረግ አለብን። ሶ አዲስ ፕሮፖዛል ስለሆነ እዚህ ጋር አዲስ ፕሮፖዛል ክሬት እናደርጋለን። ሪፈረንስ ነምበር ያስፈልገናል። የፕሮፖዛሉ ሪፈረንስ ነምበሩን ከዚህ ላይ አምጥተን እንደ ታይትል እንሰጠዋለን ማለት ነው። ፕሮፖዛል ታይፑ የፎርጂ ላይሰንስ ሽፍቲንግ ነው። ለምንድን ነው ሽፍት ያደረግነው? ይሄ ያው እንደ ኤግዛምፕል ነው። ቱ አድሬስ የከስተመር ኮምፕሌንት ያዘጋጀው ሰው እሱም ዶት ማርኪያ ራቱ ፎርጂ ነው። ኦሪጂኑ ሲአር ነው። ፕሮፖዛሉን ያዘጋጀሁት ዛሬ ስለሆነ ዛሬ ለፕላኒንግ ያው መላክ አያስፈልግም። ለኢምፕሊሜንቴሽን ሰብሚትድ ቱ ፎር ኢምፕሊሜንቴሽን ዛሬ ነው የላኩት።
ያው ሪስፖንድ ሲያደርጉልኝ ደግሞ መቼ ኢምፕሊመንት ሆነ የሚለውን አፕዴት አደርጋለሁ ማለት ነው። ኦቨርኦል ስታተስ ሆኖ ለኢምፕሊሜንቴሽን ተልኳል ነው። እዚህ ጋር ያው ፕሮፖዛል ውስጥ ስኮፑ በሳይት ነው የተቆጠረው። አንድ ሳይት ነው ያለው ያው ኤክስፓንድ የሚሆንለት ማለት ነው። ሶ ኢምፕሊመንት ከተደረገ በኋላ ስንት ሳይት ነው የሚለው እዚህ ጋር ይቀመጣል። ሌላ ያው እነዚህ ኢንፎርሜሽኖች ትራፊክ ቢፎር ኢምፕሊሜንቴሽን ስንት ነበር የሚለው ኢምፖርታንት ነው ማለት ነው። እሱም ሌተር ኦን እሞላለሁ ማለት ነው። ይህን ከጨረስኩ በኋላ ሰሚት ነው የምለው። ሰሚት ካልኩት በኋላ ያው አውቶማቲካሊ ሪከርድ ያደርገዋል። በኋላ ላይ የኢሜል ኮንፈርሜሽን ኢምፕሊመንት እንደተደረገ ኮንፈርሜሽን ካገኘው መጥቼ ፕሮፖዛሉን በትራኪንግ ነምበሩ ሰርች ማድረግ ይችላሉ ማለት ሰርች አድርጌ እዚህ ጋር አግኝቼዋለሁ። ኤዲት ብዬ ኢምፕሊመንት ተደርጎ ከሆነ እዚህ ጋር መጥቼ ኦቨርኦል ስታተሱ ኮምፕሊትድ ብዬ ማስቀመጥ ይችላሉ ማለት ነው። ኢምፕሊመንት የተደረገው ምናልባት በ13 ከሆነ 13 ብዬ ከዛም በኋላ ደግሞ ስንት ሳይት ነው ኢምፕሊመንት የተደረገው አንዱ ሳይት ነው አንዱ ኦልሬዲ ኢምፕሊመንት ተደርጓል ብዬ ሰሚት ማለት ይችላሉ ማለት ነው። ሶ ፕሮፖዛሉ አፕዴትድ ሆኗል ማለት ነው። ይሄ ፕሮፖዛል ያው ለምሳሌ ስለሆነ ክሬት ያደረኩት ያው ዲሊት እለዋለሁ ስለማያስፈልገኝ ማለት ነው።